ሃይ እንዴት ናችሁ? ሰላም ነው? እቺ ልጅ እስቲ አንዳንድ ሀሳቦችን እንስጥ ብለን ነው። በጣም የኦርቶዶክስ ተከራካሪ ምንም ነገር አይዟችሁ ጠንክሩ በርቱ እያለች ኦርቶዶክስ ላይ የሚደርሰው ማንኛውም ነገር የምትቃወም ልጅ ነው የነበረችውና አሁን ሰለመች ምናምን ተብሎ አዳዲስ ዜናዎች እያየን ነውና አይዶን ነው። ግን እኔ የታየኝ ነገር አለ እዚች ልጅ ላይ አንድ የታየኝ ነገር አለ። ምን አለ መሰላችሁ? ደስተኛ አይደለችም። የሆነ ከጀርባዋ ወይ ፑሽ ያረጋት የሚገፋት ነገር አለ ወይ ደግሞ በጣም እንግዲህ ወይ ያፈቀረችው ወንድ ተያይዛ አብራ ተከትላ ሊሆን ይችላል። ከዛ ውጪ ደግሞ የኔ ጀርባዋ ላይ ወይ የሰራችው ነገር በዛ ተሸፍኖ እንዲሁ ከሆንሽ አይነት ነገር ነው እንጂ በምናያት ነገር ደስተኛ አይደለችም። አብዛኛውን ግን ነገ ተነገ ወዲያ የምንሰማው ነገር ስለሆነ ከቻላችሁ ጓደኞቿም ሁሉም ነገር ጠጋ ብላችሁ ምንድነው ምን ችግር አለ እንደዚህ አይነት ውሳኔ ወሰንሽበት ነገር እኔ እንግዲህ ኦርቶዶክስን ከርቶ የሚወጣ እንትን በእርግጠኝነት ከጀርባው አንድ ነገር ወይ ጤነኛ ነው ብዬ ስለማላምን እኔ እቺ ልጅ ትክክል ነው ብዬ አላምንም። እና አንድ ነገር አለ ጓደኞቿ አውሯት ቅረቧት ያለውን ነገር ጠይቋትና እስቲ ብታሰሙን ጥሩ ነው። ግን እንግዲህ እግዚአብሔር ይድረስልሽ ነው የምንለው፣ ሌላ ምንም አንልም። መሲያችን እንደምትመለሽ ተስፋ አለኝ። ነገ እውነቱን ዘርግፈሽ እግዚአብሔር ይድረስልሽ እንላለን። መብርሃን ትድረስልሽ እንላለን። ቴንኪው። ኮፒ ሊንክ እና ፎሎ ማድረግ እንዳይረሳ።